ቪዲዮ ፖስታችሁ ተበላጠች በምትቀን ቪዲዮ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? አንቺ አይደል እንዴ በምት ሰዓት ቪዲዮ ቀርጸሽ እያልሽ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? ይሄን ነው እሷ የቀለደችው። እንዲያውም አልተሳደበችም፣ ምንም አላለችም። አንቺ ነሽ ህዝቡን ይቅርታ መጠየቅ ያለብሽ። አወቅሽ ሲሏት የባሏን መጽሐፍ አጠበቻ። እንዲህ አይነት ብልግናን በየዋህነት ለምትከታተሉ ኢትዮጵያውያን መልእክት አለኝ። ለምን ለብልግናቸው ነዳጅ እንሆናለን? ያወጣሽው አንቺ አይደለሽ እንዴ? በዚህ ነገር ላይ ማንም ድርሹ ቀለደች፣ በዚህ ነገር ላይ ተጫወተች። በጎ የማይሰራው ባለጌ መሆኑ ይታወቃል። ዛሬ ቲክቶክ ላይ የምናየው አመፀኛ ስኬት ስር እንደሌለው ሳር ነው። ወላጆች ልጆቻችሁን እንደ ሳር ሳይሆን እንደ ዝግባ እንዲኖሩ ምከሯቸው። እነዚህ ተጽዕኖ ፈጣሪንን ባይ ሰዎች ስኬትን የሚገልጹት በቁሳቁስ በማቴሪያልና በውጫዊ ገጽታ ብቻ ነው። ውጫዊ ገጽታን ከውስጣዊ ስብዕና በላይ ማግነን ትውልዱን ባዶ ጩኸት እያደረገው ነው። ገንዘብ የዛሬ ራት ነው፣ ማንነት ግን የዘላለም ቤት ነው። ዛሬ መብቴ ነው ብላችሁ በናቃችሁት ህዝብ ላይ የምትረጩት ንቀት ነገ የቁም እስር እንደሚሆንባችሁ አታውቁ። ምንድነው የምታወሪው? አንቺ በተንበላጠችው አንቺ ቪዲዮ ምጥ ላይ ሆነሽ ሜካፕሽን አድርገሽ ቪው ፍለጋ ገንዘብ ፍለጋ ተርመጥምጠሽ መጥተሽ በቪው ስለሚከፈል ስለምታቂ መጥተሽ ባረክሽው በኢትዮጵያ ተሰምቶ የማይታወቅ በኢትዮጵያ ታይቶ የማይታወቅ ነገር ያረክሽው አዶናይ ሲመጣ ለብቻዬ ከኔ ውጪ ማግኘት የለባችሁም ከኔ ውጪ ማየት የለባችሁም ብለሽ ገንዘብ ስትሸቂበት ስትሰሪበት አልነበር? እኔን እስኪ ክሰሺ። እዚሁ ነው ያለሁት። የምን ኢትዮጵያ መሄድ ነው? ድሃዎቹን ነው እንዴ ጉልበተኛ መሆን? ድሃዎቹ ላይ ነው እንዴ ያዙ ይልቀቁኝ የሚባለው? ከባል ያፈነገጠ ነገር አንድም ሴት የምጥ ጊዜ ማንም አይቷት ማቅ እንዳንቺ አይነቱ መጥቶ እንደዛ ሲያደርግ እንዲያውም ቀለደች እንጂ ክፉ ነገር እንኳን አልተናገረችም። እስቲ እኔን ስትከሽልሽ እኔን ክሰሽኝ። እኔን እስቲ ማስጠንቀቂያ አትሰጪኝ። በምታውቂያቸው እኔን እስቲ የሆነ ነገር አስቢኝ። አረ እኔን እስቲ አድርጊ። ምጥ አደባባይ ላይ ካላያችሁልኝ እሙሙ የኔው እያልሽ ኦልሞስት እንደ እግዚአብሔርን ባትፈሪ እሙሙ ታሳይ ነበር ለገንዘብ ክፍያ። ይሄን አይደል ሊያረግሽው? ይሄን አርገሽ ደግሞ ክስና የይቅርታ እንትን ይደረግልኝ። እኔ እንዲያውም አልፊያት ነበር። እግዚአብሔር ምስክሬ፣ የምታዩት ነው፣ ቪዲዮ ነበር። ምጥ ነው ሴት ልጅ የምታረገውን አታውቅም ብያለሁ። ጭራሽ ክስ ልታመጪ። አንዳንዶቹ ምን ይፈጠር ነው የምትይው? አንቺ አይደል እንደ ለጠፍሽው? አንቺ አይደል እንደ ምጥ እያልሽ ያልሽው ሙድ ያልሽው አንቺ አይደል እንደ? ለምን ኮመንቱን ዘጋሽው ታዲያ? ኮመንቱን ለምን ዘጋሽው? ለምን ዘጋሽው ኮመንቱን? እዛ ላይ ነበር። እስቲ እኔን ክሰሺ። እኔ አሜሪካ ነው ያለሁት፣ አንቺ ያለሽበት ሀገር ነው ያለሁት። ዮኒ ማኛን ክሰሺ እስቲ። እንግዲህ ይሄ ዲጂታል አንበሳ ገንዘብ ሆኖ እንኳን ፈጣሪያችንን እንዲህ ካስረሳ ከስር የሚጻፈው ኮሜንት ልብ ይነካል። ምን የሚል ኮሜንት አየሁ መሰላችሁ? የኔ እናት ስወድሽ መድኃኒዓለም አባቴ ከክፉ ሁሉ ይጠብቅሽ ይላል። እናትዬ ከመድኃኒዓለም የለመንሽው ምኑን ነው? ከዚህ የከፋ ምን ገደል ውስጥ ትግባ? ለምትወጃት ሴት ይሄንን ነው የምትመኝላት? ግራ ገባኝ እኮ። ታዲያ የዚህችን ልጅ ግብር ልክ አይደለም ብሎ መገሰጽና ማውገዝ ተገቢ ነው። ምክንያቱም እንደዚህ አይነት ሰዎች ሲመጡ ዝም የምንልና የማንገስጻቸው ከሆነ ነገ ሌሎችም ተነሳስተው ከዚህ የባሰ ነገር እንዲያደርጉ የሚገፋፋና እሸቱ እንዳለው ኖርማል እንደሆነ እንዲያስቡ የሚያደርግ ነገር ነው። ሁሉም ሰው ልክ ያልሆነ ነገር ሲመለከት ለራሱና ለልጆቹ የሚያስብ ከሆነ ልክ አይደለም ብሎ ማረምና መገሰጽ ይጠበቅበታል። ምክንያቱም ልጆች በሚያዩት ነገር ነውና አእምሯቸው የሚያስብበት መንገድ የሚቀረጸው። ነገ አላስፈላጊ ነገሮች በዝተው የማንቆጣጠርበት ደረጃ ከመድረሱ በፊት ቀድመን እንደዚህ ያልተገባ ነገር በሚዲያ የሚያደርጉ ሰዎችን ማረምና መገሰጽ ያስፈልገናል።
አለበለዚያ ሁሉም ሰው ኖርማል እንደሆነ እያሰበ እንደዚህ ያሉ ነገሮችን ማድረግ መቀጠሉ አይቀርም። ብር ደግሞ በጣም ሰዎችን ብዙ ነገር እንዲያደርጉ የሚገፋፋና እንዲያደርጉ የሚያዝ ነገር ነው። ሰውና ሰው እስከ መገዳደል ድረስ የሚደርሰው በገንዘብ ምክንያት ነው። እና በሶሻል ሚዲያ ደግሞ እይታ ለማግኘት ትኩረት ለማግኘት እና ገንዘብ ለማግኘት ብለው ብዙ ሰዎች ያልተገባ ነገር ያደርጋሉ። እና እንዲህ ያለውን ነገር የምንቆጣጠረው አንደኛ እንደዚህ ያሉ ነገሮችን ባለማየት ወይንም እሸቱ እንዳለው ነዳጅ ባለመሆን ለነሱ እኛ ባየናቸውና ባየንላቸውና በተመለከትንላቸው ቁጥር እነሱ መስራታቸውን ይቀጥላሉ እንደዚህ ያለ ነገር ማለት ነው። እና ኖርማል እየሆነ ብዙዎች እየለመዱት በጣም ወደ አላስፈላጊ ቦታ ነገር ውስጥ እየተገባ ይሄዳል ማለት ነው። ከቁጥጥር ውጭ ከመሆኑ በፊት ግን ራሳችንን ማረም ይኖርብናል። እኛም እንደዚህ ያለ ነገር በማየት የምንጠቀመው ነገር የለም። ራሳችንን ኪሳራ ውስጥ ነው ምናውለውና በደንብ መጠንቀቅ አስፈላጊ ነገር ነው። ሰው በሚያየው ነገር ነው ተሸውደው ብዙ ነገሮችን የሚያጣው። ዓይንህን ጠብቅ ይላልና ዓይንን መጠበቅ በጣም አስፈላጊ ነገር ነው። ዝም ብለን ለሁሉም ለእንደዚህ ያልተገቡ ነገሮች እይታ የምንሰጥና እነሱ እንዲጠቀሙ የምናደርጋቸው ከሆነ ወይ ደግሞ መልካም የሚሰሩትን ማናበረታታ ከሆነና አላስፈላጊ ነገሮች ላይ ትኩረት የምንሰጥ ከሆነ አንደኛ በማይረባ ነገር እኛም ጊዜያችን ያልፋል። ሁለተኛ ደግሞ ጥሩ ነገር የያዙ ሰዎች ለእኛ ሊያስተምሩ የሚችሉ በጣም ጥሩ ነገር ያላቸውም ሰዎች እይታ ካላገኙ እንዲህ ያለውን ነገር መስራት ያቆማሉ። እኛም የምንጠቀመውን ነገር አጣም ማለት ነው። ስለዚህ የተሻለ ነገር በሶሻል ሚዲያ ላይ ማየት የምትፈልጉ ከሆነ ወይንም መጥፎ ነገሮችን ማስቆም የምትፈልጉ ከሆነ በመጀመሪያና ዋናው መንገድ ትኩረት አለመስጠት ነው። እንደዚህ ለሚሰሩ ሰዎች ምንም አይነት ትኩረት አለመስጠት አስፈላጊ ነገር ነው። ምክንያቱም በታየላቸው ልክ እነሱ አንደኛ ገንዘብ ያገኛሉ፣ ሌላው ደግሞ እንደዛ እንዲሰራ እንዲገፋፋ ያደርጋል ማለት ነው። ስለዚህ ይህንን ነገር መቆጣጠር የምንችለው አንደኛ እይታ ባለመስጠት ነው ለእንደዚህ ያሉ ያልተገቡ ነገሮች ማለት ነው። ሁለተኛው ደግሞ የምንቆጣጠረው እንደዚህ በመገሰጽ እና ልክ እንዳልሆነ በመናገር ነው ማለት ነው። አላስፈላጊ ነገሮችን ስናይ ለልጆቻችን ስንል ወይ ደግሞ ለወደፊት እኛም ላይ ተጽዕኖ ሊያመጣ ስለሚችል ነገሮች እንዳይበላሹ ቀድመን መገሰጽ እና ማረም ይኖርብናል። ዝም ብለን የምናሳልፍ ከሆነ ግን ሁሉም ኖርማል እንደሆነ እያሰበ እንዲህ ያሉ ነገሮችን በጣም በተደጋጋሚ እና አላስፈላጊ ነገሮችንም ደግሞ ተደጋግመው ማየት እንጀምራለን ማለት ነው። ስለዚህ ሰው አሁን የምንጠነቀቅላቸው ነገሮች ጥሩ አይደሉም የሚባሉ ነገሮች እንዳለ በሶሻል ሚዲያ እየወጡ ነው። እና ደግሞ የግል ነገርንም ፕራይቬሲ ነገሮችንም በሶሻል ሚዲያ ማጋራት በጣም አላስፈላጊ ነገር መሆኑ መታወቅ አለበት። ብዙ ሰዎች በዚህ እየተሸወዱ ለጊዜያዊ ገንዘብ ብለው ክብራቸውን አሳልፈው ይሰጣሉ። እና ገንዘብ ደግሞ አላቂ ነገር ነው፣ ነገ ያልቃል። ከዛ ክብር የሌለው ሰው ሆኖ መቅረት ነው ማለት ነው የሚሆነው። ስለዚህ ቀድመው እንዲህ ካሉ ነገሮች ራስን መጠበቅ በጣም አስፈላጊ ነገር ነው። የምናየውንም ነገር መጠንቀቅ አለብን። ሌላው ደግሞ እንዲህ ያለ ነገር የሚሰሩ ሰዎችን ስናይ ማሳለፍ አስፈላጊ ነገር ነው። ምንም ነገር እንኳን ማድረግ ባንችል እንዲህ ያሉ ነገሮችን ትኩረት ባለመስጠት እና ራሳችንንም አንድ እንጠብቃለን። ሌላው ደግሞ እነሱም እንደዛ ያለ ነገር እንዳይሰሩ እናደርጋለን ማለት ነው። እና መልካም የሚሰሩትን በማበረታታት ጥሩ ነገር ይዘው የሚመጡትን ሰዎች በማበረታታት አላስፈላጊ ነገር የሚሰሩና እንደዚህ ጥሩ ያልሆነ ነገር ሲሰሩ ደግሞ ስታዩ ኖት ኢንተረስትድ ብሎ ወይ ደግሞ ዝም ብሎ በማሳለፍ ትኩረት ባለመስጠት መቆጣጠር ይገባልና ጥሩ ሰዎችን እያበረታታችሁ እንደዚህ አላስፈላጊ ነገር ስታዩ ደግሞ ማሳለፍ ወይንም ደግሞ ትኩረት አለመስጠት በጣም ወሳኝ ነገር ነው። እንዲህ ያሉ ነገሮች እንዳይስፋፉ ማለት ነው።